ሰላም ሰላም ውድ የሀገሬ ልጆቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አለሁ እግዚአብሔር ይመስገን። እንዴት ናችሁ? እንዴት ቆያችሁ? ሁሉ ሰላም? የማዛ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አለሁ እግዚአብሔር ይመስገን። ጥፍቻለሁ መጥቻለሁ ማለት ነው። እና እንዴት ናችሁ? ስራ እንዴት ነው? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። ሙስሊሞች ኢድ ሙባረክ ኢድ አረፋ በዓል ደርሷል። ነገ ነው መሰለኝ እና እንኳን በሰላም አደረሳችሁ። እንዴት ናችሁ? ሁሉ ሰላም ናችሁ? እኔ ጋር ሁሉም ነገር ሰላም ነው። ክብሩ ይስፋ መድኃኒዓለም አላህ እግዚአብሔር ይመስገን። እንደዛ ያልኩም ዛሬ መጥቻለሁ። እስቲ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። አትልፉ። አይታችሁ ግን መጀመሪያ እኔ የሰራው ቪዲዮ ማለት ነው ስንት ሰው አየ? 50 ሰው ነው 60 ሰው ነው አየ። ግን አንድ ሰው ሰብስክራይብ ያደረገ ሰው የለም። እስቲ ሰብስክራይብ አድርጋችሁ እዩ፣ ላይክ አድርጉ። በዛ ላይ ደግሞ ዝም ብላችሁ ቪዲዮ አይታችሁ አትልፉ። ሰብስክራይብ አድርጉ እንዴ! ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ማለት ነው። ላይክ እና ሼር አድርጉ። ከዛ ቪዲዮ ደግሞ ጨርሳችሁ ስሙ ማለት ነው። እንደዛ ያልኩም አንድ ነገር ይዤ መጥቻለሁ። ቀደም እኔ 3 ደቂቃ የሰራው ቪዲዮ አለ ማለት ነው። ከዛ በቴሌግራም ላይ ገብታችሁ ዩቲዩብ ቲቪ ያላችሁ ልጆች ማለት ነው ቮይስ አስቀምጫለሁ ማለት በጽሁፍትም ነግራችኋለሁ ማለት ነው። እኔ ሳይሆን ዩቲዩብ የሚከፍል ልጅቷ አለች። ከዛ ደግሞ በነፃ አይደለም እኮ ከፍሎ ነው ሁሉም ሰው ዩቲዩብ የሚከፍተው። ከፍሎ ነው ዋጋ ከፍላችሁ ክፍቱ። ከፍታችሁ ደግሞ ስሩ፣ ዝም ብሎ አይደለም። እሺ። እና ሲሙ እናንተ ጋር ካለ ሁሉም ነገር ካለ የሚከፍት ልጅቷ አለች፣ እሷ ትከፍታለች። እሷ ጋር ደግሞ አገናኛችኋለሁ ቁጥሩን። እናንተ ፍላጎት ካላችሁ ንገሩ፣ ችግር የለም እነግራለሁ። ከዛ እሷ ደግሞ ትከፍታለች እናንተ ማለት ነው። ስለዚህ የማይረባ ቦታ ላይ እዛ ቲክቶክ ላይ ዝም ብላችሁ ወዳችሁ ላይ ማለት ነው ላይክ ላይ ቁጭ ብላችሁ ብዙ ሰብስክራይብ ብዙ ፎሎ ካደረሳችሁ በኋላ ምን ይበላል? እራሱ ይወስዳል ማለት ነው። ስለዚህ ስሩ፣ ዩቲዩብ ገብታችሁ ስሩ ማለት ነው። ጥቅም አለ ዩቲዩብ ላይ ይጠቅማችኋል። ነገ ይጠቅማችኋል። ሀገር የሚገባ ሰዓት ይጠቅማችኋል። ስለዚህ ክፈቱ። አሁን የሰው ሀገር ያላችሁ፣ አረብ ሀገር ያላችሁ፣ ዱባይ፣ ኮይታ፣ ጆርዳን፣ ቤሩት፣ ቄራቅ የተለያየ ሀገር ያላችሁ ማለት ነው ከፍታችሁ መስራት ትችላላችሁ። ስልካችሁ በእጃችሁ ላይ አለ። ይሄ ስልክ እጅ ላይ ያለው ምንድነው? ስራ ነው። በቃ ክፈቱ፣ ስራ ነው ማለት ነው። ዝም ብሎ የሰው የሰራው ብቻ እንዳትዩ እንዴ! ራሳችሁን ከፍታችሁ ስሩ። ደግሞ ግሩፕ ፈጥራችሁ ሰብስክራይብ ምናምን ያድርጉ ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ሀገሩ እንዴት ነች? ኢትዮጵያ ሀገሬ፣ ኢትዮጵያ ሀገሬ። እንደኔ ሀገሬ ናፍቃችኋላችሁ? ኢትዮጵያ ሀገሬ ናፍቃችሁ? የሰው ሀገር ሰለችተኛል። ሰው ሀገር ጌታ ደብሯል። ነው ግን ደብሯል ማለት ነው። ብቸኝነት እናንተ ጌታ ብቸኛ መሆን ሰዓት በጣም ነው የሚደብረው። እና ምንም ማድረግ አይችልም። አሁን ነው ዋናው ነገር ላይ ይባለው ማለት ነው። ስለዚህ ይሄ ቪዲዮ ጨርሳችሁ ስሙ። ከዛ ዛሬ አንድ ግጥሜ ይዤ መጥቻለሁ ማለት ነው። ግጥሜ ከኔ ጋር ስሙ ማለት ነው። ግጥሜ ደግሞ የሰው ቤት ያላችሁ ቤቶች ነው ማለት ነው። እንደኔ የሰው ቤት የምትሰሩ ማለት ነው። ስለዚህ ይሄን እስቲ ግጥሜ አብረን እናንብባለን። እንዲህ ይላል መጀመሪያ አንቺ ጠንካራ ሴት ይላል ማለት ነው። አንቺ ጠንካራ ሴት ይላል። አንቺ ሻማ የተቀለጠሽ የሰው ትርፍ የምትሆን አንቺ ጠንካራ ሴት ይላል።
ሳልበላ በልቻለሁ ብለሽ ዋሽተሽ ሳልጠጣ ጠጥቻለሁ ብለሽ ዋሽተሽ እረፍት ሳገኝ አግኝቻለሁ ብለሽ ዋሽተሽ አንቺ ራስሽን እንደ ሻማ ቀልጠሽ የሰው ትርፍ የምትሆን አንቺ ጠንካራ ሴት ናት። ማናት እሷ? አረብ ሀገር ያላት ማናት እሷ? የሰው ቤት ሳልበላ በልቻለሁ ብላ ዋሸች። ሳልጠጣ ጠጥቻለሁ። እኔ እኮ አንድ ቪዲዮ ሰርቻለሁ ማለት ነው። የሰው ቤት ያላችሁ ማለት ነው። በዚህ ሰሞን ቲክቶክ ላይ ወይም ዩቲዩብ ላይ የሚዘዋወር ቪዲዮ አይታችኋል ብዬ አስባለሁ። መጀመሪያ ራሳችሁን ምግብ ሳልበሉ ሙስኮፒ አትጠጡም። ጮጋራ ይቃጥላል፣ ውስጡ ይቃጥላል ማለት ነው። እነሱ ሳይሆን እኔም ራሴ ማለት ነው። እኔ ራሴ አሁን አቆማለሁ 2 ወር ምናምን ሆኗል ማለት ነው። አስመልሰኝ በቃ አስመልሰኝ ማለት ነው። እንደዚህ ነው ጠዋት በቃ ባዶ ወደ ላይ እጠጣለሁ። ስራ ምግቦች ሰዓት ቁርስ ምናምን አልበላም። ዝም ብዬ ስራ ይገባለሁ። ስራ ከጨረስኩ በኋላ ምሳ ሰዓት እስኪደርስ ብዬ እጠጣለሁ ማለት ነው ሙስኮፒ። ከዛ በኋላ አስመልሰኝ በቃ ጭንቅላቴ ያዘን፣ ልብ ያዘን። በቃ እኔ ራሴ መቆጣጠር አልችልም ማለት ነው። ከዛ አስመልሰኝ ማለት ነው። ከዛ ቀን ጀምሮ እኔ ሙስኮፒ አልጠጣም። ከዛ ቀን ጀምሮ ማለት ነው። ሲጀመር እኔ እጠጣለሁ ብዬ ማስበው በቃ እሱ ራሱ በቃ ምንድነው ጭንቅላት ትክክል አይደለም፣ በቃ ሌላ ነገር አምጣል ማለት ነው። ስለዚህ እኔ አቆማለሁ ማለት ነው። መጀመሪያ ምንድነው በልታችሁ ጠጡ። በልታችሁ ቁርስ በልታችሁ ጠጡ ማለት ነው። አሁንና ቁርስ በልተን ሻይ ነው አይደለም እንደምጠጣው። እናንተ ከፈልጋችሁ ቁርስ ከበላችሁ በኋላ ትንሽ አንድ 10 ደቂቃ ወይም 15 ደቂቃ የተቀመን ቁጭ ብላችሁ ከዛ በኋላ ጠጡ ማለት ነው። አሁን ቁርስ በልታችሁ አሁን ደግሞ በቁርስ ላይ እሱ አትጠጡ። ጥሩ አይደለም እንደኔ ማለት ነው። እኔ ጥሩ አይደለም ብቻ እናንተ እኔ እንጃ ማለት ነው። ስለዚህ አረብ ሀገር ያላችሁ ማለት ነው የራሳችሁን ጠብቁ። እነሱ እኮ ብሉ ጠጡ አላሉም እኮ። ብሉ ጠጡ፣ ቁርስ በልተሻል፣ ምሳ በልተሻል፣ እራት በልተሻል። አንዳንድ ልጆች እኮ እነሱ ከሰጡ ይበላሉ፣ እነሱ ከሰጡ ይወስዳሉ ብሎ የሚጠብቁ ልጆች አሉ። አንቺ ምን ነሽ እንዴ? እነሱ እንቅልፍ ሳልተነሱ አንቺ ነሽ አይደለሽ እንዴ ቀድሞ ጽዳት የምንሽ በዛ ሰዓት ይሄ ደግሞ ዛሬ ካሜራው ምንድነው ትክክል አልሰራም። ስለዚህ በዛ ሰዓት ማለት ነው እነሱ ተኝቶ ሳሉ አንቺ መጀመሪያ እነሱ አትጠብቂ። ተጀመረ ቢጠብቅሽም እነሱ ተነስቶ ራሳቸው ነው የሚበላው እንጂ አንቺ ምናምን አላልም እኮ እንዴ። ተነስቶ እነሱ ራሳቸው ነው የሚበላው። ገዝቶ ቢሆንም ወይም ቁርስም አንቺ የሰራው ቁርስ ወይም ራሳችሁም ሰርቶ ቢሆንም ራሳችሁ ነው የሚበላው። ታውቃለሽ ኩሽና ላይ እንደውም ምግብ ከሌለሽ ራሳችሁ የደበቀው ምግብ ካለሽ ገብተሽ ትንሽ ወስደሽ ውሃ ጠጪ። በዛ ላይ ደግሞ ውሃ በደንብ ጠጡ ማለት ነው። ከዛ ውሃ ካልጠጣችሁ በኋላ ኮላሊት ጥሩ አይደለም። ውሃ ጠጡ። ብዙ ልጆች አሁን ኮላሊት የማመመው ደግሞ ብዙ በዚህ በሽታ የሚደርሱ ምንድነው ውሃ አልጠጡም፣ ምግብ አልበሉም፣ ዝም ብሎ ስራ ብቻ። ራስሽን ጠብቂ እንዴ። ኢትዮጵያ እዚህ ስትመጪ ስንት ጊዜ መርምረሽ መጣሽ? እዚህ ደግሞ ኢትዮጵያ የሚሄደው ሰዓት ህመም ሸክመሽ ህመምተኛ ሆነሽ ትሄዳለሽ። ለምን ውሃ ጠጪ፣ ቁርስ ምሳ እነሱ አትጠብቂ። ሰርቀሽም ቢሆንም ጌታ ራሴ አያለው ማለት ነው። እነሱ ወሰጂ ይሄ ላንቺ ነው፣ ይሄ ላንቺ ነው የገዛው ወይም ይሄ ላንቺ ምግብ ነው ብሎ አንድ ቀን እነሱ አልሰጡም። ራሳቸው ነው እንደው ስለዚህ እና ራሳችን መጠበቅ አለብን። እንደዛ ነው ዛሬ ምክር። ስለዚህ ዋናው እና ራሳችን መጠበቅ ነው እህቶቼ። ስለዚህ ጠብቁ ራሳችን ጠብቁ። ነገ አንድ ህመም በደርስ የሚደርስ ሰው የለም።
አሁንና እዚህ ጋር 5 አመት 6 አመት ወይም 4 አመት 3 አመት ከሰራ በኋላ ያ ገንዘብ እኮ አንድ ህመም ከገጠመን በኋላ ያ ገንዘብ ህክምና አይሆንም። አንድ ህመም ከገጠመን ወይም ኮላሊት በሽታ ወይም የተለያየ በሽታ አለ ከደረሰ በኋላ አንቺ 3 አመት እና 4 አመት የሰራው ገንዘብ ማለት ነው የሰራሽው ገንዘብ ህክምና አልደረስም። ስለዚህ አንቺ ራስሽን ጠብቂ። አሁን እዚህ አረብ ሀገር የምትሰሩ እህቶች ማለት ነው አሁን ኮይና ሁሉም እኮ የሚሰራው ቤተሰቦቹም ወይም ትዳር ያላችሁ በትዳራችሁም በልጆቹም ነው የሚሰራው። አሁን የኛ እጅ ላይ ወይም የራሳችን ወይ የኛ ነው ብለን ያስቀመጠው ገንዘብ ምንም ነገር የለም። በቃ ሁሉ ጊዜ ኢትዮጵያ ነው የምላከው ወይ ቤተሰቦቹ ወይም ባሏ ወይ ልጆቹ ጋር ነው የምላከው። ስለዚህ አንድ ህመም ከደረሰ ምንም ነገር የለም። ስለዚህ እና ራሳችን መጠበቅ አለብን። ጠብቁ ራሳችን ጠብቁ። በዛ ላይ ደግሞ ሰርታችሁ ማለት ነው ሰርታችሁ ገንዘብ ያለ አገባብ ያለ ምንም ኢትዮጵያ አትላኩ። በቃ በአሁን ሰዓት ማለት ነው አንድ ልጅ የወለደው 2 ልጅ የወለደው ወንዶቹ እኮ ተበላሽቷል። አሁን ኢትዮጵያ ላይ ወንዶቹ ተበላሽቷል፣ በደንብ ተበላሽቷል ማለት ነው። አንዳንድ ወንዶች አሉ ግን ጥሩ ወንዶች አሉ። እዚህ አበረ የሚፈራ ወንዶች አሉ። አንዳንድ ወንዶች ሰካራም ሆኖ ሻለቤት የምትዞሩ ወንዶች አሉ። በጣም ነው በደንብ ነው ማለት ለምን አባት ነው የሚፈራው? ስለዚህ ራሳችሁን ተጠንቀቁ፣ መርምሩ። ሁሉም ሰው አትመኑ። ይሄ 3 ቀን 4 ቀን ነው ምንድነው በጉራጌ ላይ የሞተች ልጅቷ አይታችኋል? አረብ ሀገር ሰርታ ከቤተሰቦቿ ጋር ብር አስቀምጣ ማለት ነው አንድ ነገር ይሰራሉ ይበቃኛል ብላ ሻንጣው ራሷ አዘጋጅታ ሄደች። ከሄደች በኋላ የሰራው ገንዘብ የለም፣ ቤትም ምንም ነገር የለም። መሬትም ሸጠው ገንዘብም በልቱ። ማናቸው እነሱ ቤቶ እናት አባት እህቶቹ ናቸው ወንድሙ ናቸው ማለት ነው። እነሱ እንደዚህ አድርጎ ጠብቁ። ስለዚህ ልጅቷ የሚጠይቀው ሰዓት የለም። እንደ በፊቱ ፈደሽ ሸቃልተሽ አገኙ ያሉ። ከዛ ልጅቷ አበደች አሉ። አበደች በቃ ጸበል ገባች። ከዛ በኋላ ምን አለች? የራሷ አጠፋች ማለት ነው። ሰቅላ ራሷ አጠፋች። ያ የሷ ገንዘብ የበለው ወይ ባሉ አይደለም ወይ ሌላ ዘመዱ አይደለም፣ የገዛ ቤተሰቦቹ የተወለደች እናት የገዛ ወንድሟ የገዛ አባቱ የገዛ እህቷ ነው ተበለጠች። ከዛ በኋላ ራሷ አጠፋች። ምን ዋጋ አለ? አሁን እዚህ ምድር ላይ ማን ነው የሚያምነው? ማን እናምናለን? እና የሰው ሀገር ላይ ያለኝ ሁሉ ጊዜ በወር የምንቀበለው ገንዘብ እና እጃችን ላይ አስቀምጠን እነሱ ደግሞ እና ያለን አሁን አይዛ ቤት ነው የሰው ቤት ነው ያለው። ማን እናምናለን? እናቱ እንደዚህ ካደረገች ወንድሙ እንደዚህ ካደረገ በአሁን ሰዓት ባህሏ ጥሩ አይደለም፣ ትዳሬ ጥሩ አይደለም ብለን እናወራለን። በአሁን ሰዓት የገዛ የወለደች እናቷ እንደዚህ ታደርጋለች። ማን እናምናለን? ስለዚህ ራሳችሁን ጠብቁ እህቶች። በኋላ አትቆጩ። ኢትዮጵያ መንገባው ሰዓት የገዛው የተሰራው ብር የለም፣ ሁሉም ነገር አጥቻለሁ ብላችሁ አትጨነቁ። ስለዚህ ራሳችሁን ጠብቁ፣ መንገድን አፈጥሩ። በአሁን ሰዓት አንድ አምላክ ብቻ ነው ፈጣሪ ብቻ ነው በቃ የሚያምነው እንጂ ሰው ማመን ሰው በቃ አትመኑ ማንንም ሰው አትመኑ ማለት ነው። የገዛ ቤተሰቦቿ ብሩ እሷ ደግሞ ራሷ አጠፋች። ምን ዋጋ አለ? አረብ ሀገር ሳልበላ ሳልጠጣ
ስርታ ሄደች። በኋላ ደግሞ ሀገሯ ገብታ ራሷ አጠፋች። ምን ዋጋ አለ? ስለዚህ ራሳችሁን ጠብቁ ውዶች።